ዛሬ እንግዲህ ትልቅ መድረክ የተለያዩ አካላት የተሳተፉበትን መድረክ አካሂደናል። የዚህ የመድረኩ ዋነኛ ዓላማ በሚመለከት ባለፉት በዚህ በ2018 ዓመተ ምህረት ባለፉት 6 ወራት ውስጥ በእኛ በዞኑ መንግስት ኮሚኒኬሽን የተከናወኑ ዋና ስራዎችን በሚመለከት የክልል ድጋፍና ክትትል ቡድን መጥቶ የተለያዩ የተመረጡ ወረዳዎችና ከተማ አስተዳደሮችን እንደዚሁም የኛ የዞን ማዕከል ጽህፈት ቤታችንን በዝርዝር ቼክሊስት አውጥቶ ይዞ መጥቶ ገምግሞ ነበር። ያው የዚህ መድረኩ ዋነኛው ዓላማ የዛን ግብረ መልስ በተለይ በናሙናነት የተመረጡ ወረዳዎችና ከተማ አስተዳደሮች እንደዚሁም የኛን ጽህፈት ቤት ዝርዝር ያዩትን ነገሮች ግብረ መልስ ለመስጠት በሚል አጠቃላይ በዞናችን ካሉት ከ17ቱ መዋቅር የመዋቅሮቹ ኮሚኒኬሽን ጽህፈት ቤት ኃላፊዎች በተገኙበት በስፋት አጠቃላይ አፈጻጸሞቻችንን ገምግመናል። በዚህ ግምገማ ወቅት እንግዲህ 3 መሰረታዊ ነገሮችን ነው ያየነው። አንደኛው ባለፉት 6 ወራት ውስጥ በእኛ ተቋም በሶስቱም ስራ ሂደቶች ማለትም ሚዲያና ኮሚኒኬሽን፣ ዲጂታል ሚዲያ እንደዚሁም የህዝብ አስተያየትና ሚዲያ ሞኒተሪንግ ስራ ዘርፎች የተከናወኑ ዋና የግብ አፈጻጸሞችን በእኛ ጽህፈት ቤት ቀርቦ እሱን ገምግመናል። አንድ ሁለተኛ ቅድም እንዳልኩኝ የክልሉ የድጋፍና ክትትል ቡድን እንደዚሁ ያያቸውን ዝርዝር ሪፖርቶችን በሚመለከት ግብረ መልስ አቅርቧል። በጥንካሬ በድክመት ያቀረባቸው ነገሮች አሉ። በሶስተኛነት ቀጣይ 6 ወራት ውስጥ የሚከናወኑ ተግባራትን በሚመለከት በተለይ በስራዎቻችን በእኛ ስር ባሉ መዋቅሮች የሚከናወኑ የ6 ወር ግብ ስምምነት ከሁሉም መዋቅር ኮሚኒኬሽን ኃላፊዎች ጋር የተፈራረምንበት ሁኔታ ነው ያለው። በእነዚህ ሂደቶች ውስጥ ዛሬ እንግዲህ በጣም የተሳካና በተለይ ለቀጣይ ተልእኮቻችን አቅም የሚፈጥር ውይይትና አጠቃላይ ሀሳቦችን ነው የተለዋወጥነው ብለን እናስባለን። ባለፉት 6 ወራት ውስጥ ከፍተኛ የሆነ ከወትሮ የተለየ ዓላማ ተኮር የሆነ የኮሚኒኬሽንና ሚዲያ ስራዎችን በስፋት እንደሰራን የክልሉ ቲምም ያረጋገጠበት ሁኔታ አለ። እኛም በሪፖርታችን በዝርዝር አይተን ገመገምንበት ሁኔታና እንደዚሁም ከየመዋቅሮች የመጡ የኮሚኒኬሽን ኃላፊዎች አጠቃላይ የየራሳቸው ነባራዊ ሁኔታ ያሉበትን ስታተስና ይዞታ አንስተው ቀጣይ ደግሞ ተልእኮ በዝርዝር ወስዶ የወረዱበት ሁኔታ ነው አጠቃላይ ያለው። ስለዚህ ይሄ ሆኖ ምናልባት የዛሬው መድረክ እንደውም ከወትሮ በተለየ መልኩ ለቀጣይ የሚያዘጋጀን ከፊት ለፊታችን ያሉትን ትልልቅ ተልእኮችን እንድናሳካ በሚያስችል አግባብ የተደመደመበት መድረክ መሆኑን ነው ያየነው። አጠቃላይ መድረኩን አፈጻጸም በሚመለከት እንደዚህ ይህን ያክል ካልኩኝ በቀጣይ ከማን ምን ይጠበቃል የሚለውን ነገር ያው በጋራ መረጃ ተለዋውጠን ወጥተናል። ሆኖም ግን ይሄ ተቋም በተለይ የመንግስት ኮሚኒኬሽን ተቋም ማለት ዋነኛው ድልድይ ሆኖ መንግስትንና ህዝብን መሀል ላይ ሆኖ የሚያገናኝ የሁለትዮሽ ድልድይ ሆኖ የሚሰራ ተቋም ነው። ለዚህም በተለይ አሁን የኛ የመንግስት ኮሚኒኬሽን መዋቅሮቻችን የተሰጣቸውን ትልቅ ኃላፊነትና ተግባር በአግባቡ እንዲወጡ በተሰጣቸው ተልእኮ መሰረት ቀጣይ ስራዎችን በተለይ በመፍጠርና በዝላይ ማከናወን አለባቸው የሚለውን ጥሪ እያስተላለፍኩኝ ያው የመንግስት ኮሚኒኬሽን ስራ በመንግስት ኮሚኒኬሽን ተቋም ብቻ የሚከናወን አይደለም። ሌሎች የሚመለከታቸው ባለድርሻ አካላት በተለይ በየደረጃ ያሉ አመራሮች ከከፍተኛ አመራር ጀምሮ እስከ መካከለኛ አመራር አልፎም እስከ ቀበሌ ያሉት አዳዲስ መረጃዎችን በተለይ ያልተነኩ እምቅ ሀብቶች አሉን። እነዚህን ሀብቶች ለኮሚኒኬሽን ሴክተሩ በማጋራት በአጭር ጊዜ ውስጥ ከሁነት ተኮር ወይም ከመድረክ ተኮር ስራ ወጥተን ወደ ዓላማና ግብ ተኮር ስራዎች እንድንገባ የሚጠበቅባቸውን በሙሉ ያው ሊወጡ ይገባል የሚል አደራ ጭምር እያስቀመጥኩኝ ያው መጪ 6 ወሩ ለሁላችንም የስኬትና በተለይ የውጤታማነት ጊዜ እንዲሆን እመኛለሁ። አመሰግናለሁ።